ዓላማችን ስልጣን አይደለም። ዓላማችን መንግስት መገልበጥ መፈንቀል አይደለም። እንዲያው ፈንቀል ይገልበጥ ይባልስ ምን የሚፈነቀል ነገር ቀርቷልና ነው የኛን ፈንቀል የሚጠብቀው? የኛ ዓላማ ግልጽ ነው። ጥፋት የታወጀበት ማህበረሰብ ልጆች ነን። እንዲጠፋ የተፈረደበት ህዝብ ልጆች ነን። ይህን ህዝብ ሊጠፋ እንደሆነ ነግሮ ሰብስቦ አደራጅቶ አስታጥቆ ራሱን ከፈጽሞ ጥፋት እንዲያድን መስራት ብቻ ነው የኛ ዓላማ። ግልጽ ነው። የአማራ ህዝብ ወኪል ይፈልጋል። የአማራ ህዝብ ለነገ ዋስ ጠበቃ የሚሆነው ኃይል ይፈልጋል። የአማራ ህዝብ አለኝታ ይፈልጋል። የአማራ ህዝብ ነገን በሰላም ወጥቶ ገብቶ ሰርቶ ተኝቶ ማደር የሚያስችለው መከታ የሆነ ኃይል ይፈልጋል። ባለመደራጀታችን፣ ባለመሰባሰባችን፣ ወቅቱ በሚጠይቀው ቁመና ልክ ተዘጋጅተን ባለመጠበቃችን ማንም አልፎ ሀጅ ጉልበት በተሰማው ቁጥር እንደ መንገድ ዳር እሸት እጁ በቻለው ልክ ሲቀጥፈን ነው የኖረው፣ እየቀጠፈን ነው ያለው። ማንም አልፎ ሀጅ ተኩላ እየተሰበሰበ መንጋውን እያረደ ነው ያለው። ፋኖ የወል ስማችን ነው። ፋኖ የዚህ ትውልድ የአዲሱ ትውልድ የትግል አርማ ነው። ፋኖ የእምቢተኝነት ማህተማችን ነው። አማራ 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 ሸዋ፣ ወሎ፣ ጎንደር፣ ጎጃም፣ አንድ አማራ፣ አንድ አማራ፣ አንድ ኢትዮጵያ። ይህን ቁጣ ጠላቶቻችን ይፈሩታል። እንደ ኢያሪኮ ግንብ ብሪታቸውን እንደምናፈርሰው ስለሚያውቁ እንዲህ ስንሰባሰብ ሲያዩን፣ በተለይ ደግሞ እንዲህ በቁጣ ስንናገር ስማችን በኩራት ስንጠራ ሲያዩን ጭንቀታቸው ይጨምራል። የማይቀር የነገ ሽንፈት ጉዟቸውን ይጀምራሉ። ስለሆነም የአማራ ህዝባዊ ኃይል ፋኖን እንሰበስባለን፣ እናሰለጥናለን፣ እናደራጃለን፣ እናስታጥቃለን። ለየትኛውም ጠላት ቁመናችን አስተካክለን እንጠብቃለን። ሆዳምነትን፣ ቀጣፊነትን፣ አጭበርባሪነትን፣ ጓደኛ መካድን፣ ማስመሰልን፣ ሆዳምነትን ማጠቃለይ መጸየፍ መቻል ይኖርብናል። የአማራን ህዝብ ለማደራጀት፣ የአማራን ህዝብ ለመቀስቀስ፣ የአማራን ህዝብ ለማስታጠቅ የማንንም ጉራሽ አንጠይቅ፣ አንፈልግ። ማንም ከፊታችን ሊቆም የማይችል ከታሪክ ማዕበል ፊት ቆሞ የሚያውቅ ኃይል፣ ቆሞ መልሶ የሚያውቅ ኃይል ስለሌለ በየትኛውም የታሪክ መጽሐፍ ገጽ። ስለዚህ ከማዕበሉ ፊት አትቁሙ። ይልቁንስ እንደጋገፍ፣ ይልቁንስ እንመካከር፣ ይልቁንስ ወቅቱ በሚጠይቀው አኳኋን አንድን ነው። እንሰለጥናለን፣ እንታጠቃለን። ጠላት በመጣበት አቅጣጫ ሁሉ ተወርውረን ጠላት እንድባቅ እንመታለን። አካባቢያችን በአስተማማኝ ሁኔታ እንጠብቃለን። ጠላቶቻችን በሚጠሉን ልክ አልጠላናቸው። ጠላቶቻችን በተቆጡብን ልክ ካልተቆጣን ማሸነፍ አንችልም። በቁጥር አይደለም በቁጣ ጭምር መጨመር አለብን። ስለሆነም እንሰበሰባለን፣ እንሰለጥናለን፣ እንታጠቃለን። ጠላት በመጣበት አቅጣጫ ሁሉ ተወርውረን ጠላት እንድባቅ እንመታለን። አካባቢያችን በአስተማማኝ ሁኔታ እንጠብቃለን። እዚህም እዛም 10ም 100ም 1000ም እየሆን እንሰለጥናለን። በእርግጠኝነት የምነግራችሁ ግን ነገ ሚሊዮኖች ይሆናል። ነገ ሚሊዮኖች ይሆናል። ይህ መሽቶ የመንጋት ያክል የማይቀር የማንጋፋው ማንም ማስቆም የማይችለው ሀቅ ነው። በዚህ ቅጽበት ሺዎች በጎንደር፣ በወሎ፣ በዋግ በጥይት እያለቁ ነው። በረሃብ እያለቁ ነው። ሴት እህቶቻችን፣ እናቶቻችን፣ ሴት ልጆቻችን በዘረኛ መንጋ እየተደፈሩ ነው። በወለጋ ለተከታታይ 3 ዓመት በየቀኑ በየቅጽበቱ አማራ እየታረደ ነው። በመተከል አማራ እያለቀ ነው። መፍትሄው መደራጀት ነው። መፍትሄው መሰባሰብ ነው። መፍትሄው ራስን ማንቃት ነው። መፍትሄው መታጠቅ ነው። አንድ ሞኝ ናዳ መጣል ቢሉት ምን አለ ነው የተባለው? ተውት ተከናንቤያለሁ አላሉ። የከበበህን ጠላት የከበበህን የሳት ቀለበት ጭድ ውስጥ በመደበቅ አይደለም የምታመልጠው። ናዳውን በክንብንብ አይደለም የምታመልጠው። ከቻልክ እንኳን የሰው ልጅ ሰማዩንም መሬቱንም በማስታጠቅ እንጂ። እንሰባሰባለን፣ እንሰለጥናለን። በየትኛውም ቁመና ለሚመጣ ጠላት ራሳችን ዝግጁ አድርገን እንጠብቃለን። በዚህ ጊዜ አንዳችን ለአንዳችን እንቅፋት ልንሆን ብንሞክር ታሪክ ነገ ጥርስ አውጥተው ይስቁብናል። እነዚህ ጅሎች የእሳት ባህር ላይ ቁመው እንኳን አንድ መሆን ያቃታቸው ከንቶዎች ነው የሚለን ታሪክ። በዚህ ወቅት የሚጠበቀው ከእናንተም ከኛም መደጋገፍ፣ እንደ ወንድም መመካከር፣ እንደ ወንድም መከባበር፣ እንደ ወንድም በአንድ አፍ ማውራት ነው። የበጎች እረኛ ካልተደጋገፉ አንድ እረኛ ብቻ ይበዛል እንቅልፉ ይላሉ። አንድ እረኛ 30 ዓመት ሙሉ ተኝቶ መንጋው እየታረደ ነው። 30 ዓመት ሙሉ እረኞች መደጋገፍ ባለመቻላቸው መንጋው እያለቀ ነው ያለው። ስለዚህ ጥሩ እረኞች እንሁን፣ እንደጋገፍ፣ በአንድ አብረን እንቁም። ካለዛ እንቅፋት አትሁኑ። ማንም ወደደም ጠላም፣ ማንም መረረውም ጣፈጠው የነገ ታሪክ በእኛ እጅ ይጻፍ። የአማራን ህዝብ ህልውናና ጥቅም ለማስከበር አልፎም ለኢትዮጵያችን መከታ ለመሆን ለመሰባሰባችን የማንንም ቡራኬ አንጠብቅም፣ አንፈልግም። ትናንት አማራነት ላይ ሰይፍ ሲመዘዝ አንድ ነገር ተናግረው የማያውቁ ኃይሎች፣ በሰው ሰውኛ እንኳን ልባቸውን ለአንድ ሰከንድ ያላዋሱ ኃይሎች ዛሬ አማራው መሰባሰብ ሲጀምር ዘረኞችን ጀምረዋል። እኛ ዘረኞች አይደለም። የዜግነት ፖለቲካንም እውነት እንነጋገር ከተባለ የእኛ ተፈጥሯዊ ስሪት ይቀርበዋል ከማንም በተሻለ